የሩዝ ውሃን ለፀጉራችን እድገት በሁለት ዋና ዋና መንገዶች ማዘጋጀት እንደምንችል ስንቶቻችን እናውቃለን? የሩዝ ውሃ ለፀጉር ጥንካሬ፣ ለርዝማኔና ለሚያብረቀርቅ ውበት ያለው ፀጉር እንዲሁም ጠቃሚ የሆኑ ቪታሚኖችን በተለይም ቫይታሚን ቢ፣ ቫይታሚን ኤ እና ማዕድናትን እንዲሁም አሚኖ አሲዶችን ይዟል። ፀጉርን የሚያጠናክርና የራስ ቅል ጤንነትን የሚጠብቅ የሩዝ ውሃን በሁለት መንገድ ማዘጋጀት እንችላለን። ታዲያ ይህንንም እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ አጠር አድርጌ እምነግራችሁ ይሆናል። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሩት። ለቻናሌ ደግሞ ቤተሰብ የሆናችሁ ላይክ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የሩዝ ውሃን በሁለት ዋና ዋና መንገዶች ማዘጋጀት የምንችለው እንዴት ነው? የሩዝ ውሃ እንደነገርኳችሁ ለፀጉር ጥንካሬ፣ ርዝማኔ እንዲሁም ለሚያብረቀርቅ ፀጉር፣ ለፈጣን የፀጉር እድገት እጅግ በጣም ብዙ ጠቃሚ ሚነራሎችን እንዲሁም ደግሞ ቫይታሚኖችን ይዟል። ታዲያ የሩዝ ውሃን በትክክለኛው መንገድ ካላዘጋጀነው እንዲሁም ደግሞ በትክክለኛው መንገድ ካልተጠቀምነው ጥቅሙን አናገኝም፣ እንዲሁም ደግሞ ፈጣን ለውጥን አናገኝበትም። ታዲያ የሩዝ ውሃን በሁለት መንገድ እንዴት ማዘጋጀት እንደምንችል እንመልከት። የመጀመሪያውና አንደኛው ዘዴ የሩዝ ውሃን በማፍላት መጠቀም ነው። ይህ ዘዴ ፈጣንና በቀላሉ የሚዘጋጅ ነው። የሚያስፈልጉንም ነገሮች 1/2 ኩባያ ሩዝ እንዲሁም ከ2 እስከ 3 ኩባያ የሚሆን ውሃ ነው። አዘገጃጀቱም በመጀመሪያ ሩዙን በንጹህ ውሃ በደንብ እጠቡት። የመጀመሪያውን አቧራ ከላዩ ላይ በደንብ ማስወገድ ያስፈልጋል። በመቀጠልም በድስቱ ውስጥ ሩዙንና 3 ኩባያ ውሃ ጨምረው እሳት ላይ ይጣዱት። ከዛም ውሃው መፍላት ሲጀምር እሳቱን ቀንሰው ሩዙ እስኪበስል ድረስ በደንብ ማፍላት። ሩዙ ሲበስል ውሃውን ለይተው ንጹህ ዕቃ ላይ ማጥለል ነው። ታዲያ ይህንን ያጠለልነውን የሩዝ ውሃ ሙሉ በሙሉ እንዲቀዘቅዝ ማድረግ። ከዛም በፀጉራችን ስሮች ላይ እንዲሁም ደግሞ ዘንጉን እያካፈልን መቀባት። ይህ ዘዴ እጅግ በጣም ውጤታማና የፀጉር እድገትን በፈጣን ሁኔታ የሚጨምር እንዲሁም ደግሞ በብዛት በአብዛኛው ይህንን ዘዴ ብዙዎቻችን እንጠቀመዋለን። ሁለተኛው ዘዴ ደግሞ በማፍላት ፈንታ በማቆየት ይበልጥ ይመረጣል። ይህ ዘዴ የሩዝ ውሃው ፒኤች ከፀጉራችን ፒኤች ጋር እንዲመጣጠን ስለሚያደርግና ፀጉርን የሚገነቡ ባክቴሪያዎችን ስለሚፈጥር ለፀጉር ጥንካሬ ይበልጥ ውጤታማ ነው። አዘገጃጀቱም 1/2 ኩባያ ሩዝ በደንብ አጥበው ንጹህ ዕቃ ውስጥ ዘፍዝፈው ማቆየት። በሁለተኛም ደረጃ ከ2 እስከ 3 ኩባያ ውሃ መጨመር። ከዛም ለ30 ደቂቃ ዘፍዝፎ ማቆየት። ከ30 ደቂቃም በኋላ ሩዙን በንጹህ እጅ በደንብ ማሸት። ውሃውን ለይተው በክዳን በሚዘጋጅ የፕላስቲክ ዕቃ ውስጥ መክተት። ውሃውን በክፍል ሙቀት ውስጥ ከ12 እስከ 24 ሰዓት ማቆየት። ከ24 ሰዓት በላይ መቆየት የለበትም፣ ምክንያቱም ሊበላሽ ይችላል። ትንሽ ጎምዘዝ ያለ ሽታ ሲያመጣ ባዘጋጁት ዕቃ ውስጥ በደንብ በመጨመር የሩዝ ውሃውን በሚገባ በፀጉራችን ላይ መቀባት። ይህ መንገድ ውጤታማና ፀጉርን በፍጥነት የሚያሳድግ ነው። እናም ደግሞ ሩዝን በእነዚህ ሁለት አማራጮች መቀባት ትክክለኛው የፀጉር እድገት እንድናገኝ ይረዳናል። የሩዝ ውሃ ሽታ እንዳያስቸግሮ ጥቂት ጠብታ የሮዝመሪ ዘይትን እንዲሁም ደግሞ አሎቬራ ወይም ደግሞ እሬት የምንለውን በውስጡ መጨመር እንችላለን ማለት ነው። ታዲያ ሩዝ ለፀጉራችን የሚሰጠን ጥቅሞች በጣም ዘርፈ ብዙና በርካታ ናቸው። ሩዝ ለፀጉራችን ከሚሰጠን ጥቅሞችም የፀጉር እድገትን ያፋጥናል፣ የፀጉር ውፍረትንና ጥንካሬን ይጨምራል፣ ለስላሳና አንጸባራቂ ያደርግልናል፣ የተሰባበረ ፀጉርን ይጠግናል፣ የራስ ቅል ጤናን ይጠብቃል። በአጠቃላይ አዘገጃጀቱን አሁን በነገርኳችሁ መንገድ በሚገባ በደንብ በጥንቃቄ ካዘጋጃችሁትና በጥንቃቄ ተቀብታችሁ ሳታቆዩ በሚገባው ሰዓት ላይ መታጠብ የሩዝ ውሃን ውጤታማ በሆነ መንገድ ለፀጉራችን እንዴት መጠቀም እንዳለብን ካወቅን ፀጉራችንን በፈጣን ሁኔታ በሩዝ ውሃ ብቻ ማሳደግ እንችላለን ማለት ነው።
ስለዚህ ውድ የቻናሌ ቤተሰቦች ይህ ቪዲዮ ለብዙ ሰዎች በጣም ጠቃሚ ስለሆነ ሼር እያደረጋችሁ አጋሩ። በዚህ ቪዲዮ ላይ ደግሞ ጥያቄ ሀሳብ ካላችሁ ለኔ በኮሜንት ላይ አስፍሩልኝ፣ አብራርቼ የምመልስ ይሆናል። ከኔ ጋር በአዲስ የስነ ውበት ፕሮግራም እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።